ክብራትና ክብራን ተመልካቾቻችን እንደምን ሰንብታችኋል? ኤምኤስ አማካሪ አርክቴክቶች ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር የሚያቀርብላችሁ አርኪ ካሜራ ፕሮግራማችን አሁን ይጀምራል። መልካም ቆይታ። በኪነንጻ ፕሮግራማችን ከውጭው ዓለም በቅይጥ አገልግሎት የመኖሪያ ሰፈር ግንባታ ሰፊ ልምድ የምንቀስምበትን ፕሮግራም እናቀርብላችኋለን። እንድትከታተሉን እንጋብዛለን። የተወደዳችሁ የአርኪ ካሜራ ተከታታዮች አርኪ ካሜራ ዝግጅት ክፍል የሀገራችን የግንባታ ኢንዱስትሪ እድገትን በመከታተል ከሌላው ዓለም ያሉ ልምዶችን በማካፈል ኢንዱስትሪው በተሻለው መንገድ የሚለማበትን ዘመናዊና ምቹ የሆነ የሚሄድበትን መንገድ በማመላከት ላለፉት 2 ዓመታት በላይ ስንሰራ ቆይተናል። ይህንኑ የዝግጅት ክፍላችንን ዓላማ ከፍ ወዳለ ደረጃ ማድረሱ ተገቢ መሆኑን በማመን አሁን ደግሞ ሰፊ ልምድ ካላቸው የዓለማችን አርክቴክቶችና መሐንዲሶች ጋር በጋራ በመስራት ልምዳቸውን የሚያካፍሉበትን መድረክ ለመፍጠር አስበን በመንቀሳቀስ ላይ እንገኛለን። በዚህ መሰረት ዋና መስሪያ ቤቱን በኢንዲያ ፑና በማድረግ ሁለተኛ ቅርንጫፉን በዩናይትድ ስቴትስ ኦፍ አሜሪካ አድርጎ የሚሰራው ግራውንድ 11 የአማካሪ አርክቴክቶችና መሐንዲሶች የተባለ ድርጅት ልምዱን ለማካፈል ፈቃደኛ ሆኖ በማግኘታችን ከልብ እናመሰግናለን። ይህንን ከዘርፉ ከ15 ዓመታት በላይ ልምድ ያለው ድርጅት የሚመሩት ሚስተር ፕራናቭ አየር ከዚህ ቀደም እንግዳችን በማድረግ ልምዳቸውን እንዲያካፍሉ ማድረግ ይችላል። አሁን ደግሞ በሌሎች ሀገሮች ከሰሯቸው ሰፋፊና ሁሉን አቀፍ ፕሮጀክቶች ባንዱ ላይ በማተኮር በተለይም በሚክስድ ዩዝ ወይም በቅይጥ አገልግሎት የመኖሪያ ሰፈር ግንባታ ሰፊ ልምድ የምንቀስምበትን ፕሮግራም አዘጋጅተን አቀርበናል። በአገራችን በመንግስትና በሪል ስቴት ገንቢዎች የሚገነቡ የሪል ስቴት ፕሮጀክቶች በርካታ ጠንካራ ጎኖች ያላቸው መሆኑ የማይካድ ቢሆንም ከሌሎቹ ልንማራቸው የሚገቡ እጅግ ብዙ ቁም ነገሮችና የኪነ ህንጻ ሳይንስ ፍሬዎች አሉ። በተለይ ደግሞ የመኖሪያ አካባቢዎችን ስናለማ ተገቢውን ትኩረት ሊሰጣቸው የሚገቡ ቁም ነገሮችን የረጅም ዘመን ልምድ ካላቸው ተመሳሳይ ድርጅቶች በተግባር ከዳበረ ልምዳቸው ብዙ የምንማረው ይኖራል። ከዛሬ ጀምሮ በሚቀጥሉት ሳምንታት በተከታታይ በኪነ ህንጻ ዝግጅታችን በመናቀርብላችሁ ዝግጅቶችም እነዚህን ቁም ነገሮች ሊያስጨብጡ የሚችሉ ነጥቦችን እናነሳለን። ለመጪዎቹ ጥቂት ሳምንታትም እነዚህን ዝግጅቶች ካቀረብንላችሁ በኋላ በዝግጅቱ መጨረሻ በዚህ ከፍተኛ ልምድ ባለው ድርጅት አርክቴክቶችና መሐንዲሶች የሚዘጋጅ የልምድ ልውውጥ ወርክሾፕ ለማዘጋጀት አቅደናል። ከዚህ ቀደም በጉለሌ የእጽዋት ማዕከል እንዳደረግነው ጉብኝት በወርክሾፑ ለመሳተፍ የምትፈልጉ በተለይም በሙያው የተሰማራችሁ ሪል ስቴት አልሚዎች፣ ገንቢዎች፣ ህንጻ ተቋራጮች፣ አማካሪዎች፣ አርክቴክቶችና መሐንዲሶች እንዲሁም በወርክሾፑ ላይ ለመሳተፍ የምትችሉ የፕሮግራማችን ተከታታዮች በሙሉ ስማችሁን፣ ሙያችሁንና የድርጅታችሁን ስም በመጻፍ በአጭር የጽሑፍ መልእክት መመዝገብ ትችላላችሁ። የምዝገባውን ሊስት በመያዝ ተሳታፊነታችሁንም በድጋሚ እንድታረጋግጡልን የወርክሾፑ ጊዜ 1 ሳምንት ሲቀረው በስልክ ቁጥሮቻችን በመደወል ማረጋገጫ እንጠይቃለን። እስከዚያው ድረስ ግን ሙሉ ስማችሁን፣ የድርጅታችሁን ስምና ሙያችሁን በአጭር የጽሑፍ መልእክት በመላክ በምትመለከቷቸው የስልክ ቁጥሮች እንድትመዘገቡ በድጋሚ ጥሪያችንን እያስተላለፍን ወደ ዝግጅቱ እንዘልቃለን። ይህ ፕሮጀክት የሚገነባው በህንድ ፑና ግዛት ሲሆን የፕሮጀክቱ ሳይት ስፋት 83 ሄክታር ነው። 83 ሄክታር ማለት በቀጥታ ሲመነዘር 83 የእግር ኳስ ሜዳ ማለት ሲሆን የፕሮጀክቱን ሳይት እንደምትመለከቱት በሐይቅ ዳርቻ በረጅሙ ሰርጡን ተከትሎ እንደ ጅረት የተኛ ሳይት ነው። የዚህ ሐይቅ በአቅራቢያው መኖር ለፕሮጀክቱ ውበትና ህይወት ከፍተኛ አስተዋጽኦ ነበረው። ይህንንም አጋጣሚ የግራውንድ 11 አርክቴክቶች እንዴት እንደተጠቀሙበት ወደ ፕሮጀክቱ ስንዘልቅ እናያለን። የዚህ ፕሮጀክት የግንባታ አይነት ሚክስድ ዩዝ ዲቨሎፕመንት የሚባለው ነው። እንዲህ ያሉ የልማት ፕሮጀክቶች ሁሉንም አይነት አገልግሎቶች በማካተት ይታወቃሉ። ይህም ማለት የመኖሪያና የንግድ፣ የመዝናኛና የማህበራዊ አገልግሎት ህንጻዎችን ባንድነት የያዘ አንድ ራሱን የቻለ ትንሽ ከተማ እንደማለት የሚቆጠር በመሆኑ አብዛኛውን አገልግሎት ራሱን የቻለ ነው። በዚህ ረገድ በፕሮጀክቱ የተካተቱትን የፕሮጀክቱን ክፍሎች በቀጣይ እንመለከታለን። ይህ የምትመለከቱት የፕሮጀክቱ ሳይት ፕላን ሲሆን ይህ ማለት በወፍ በረር ከላይ ወደ ታች የፕሮጀክቱን ሳይት እንደመመልከት የሚቆጠር ነው።
ከ4000 በላይ ነዋሪዎችን በሚይዝ ፕሮጀክት በአመዛኙ ደረጃቸው የተለያዩ ኮንዶሚኒየም አፓርትመንቶችን የያዘ ሲሆን በተናጠል በራሳቸው ግቢ የሚኖሩ የግል ገንቢዎችና ሌሎችም ለማህበረሰቡ አስፈላጊ የሆኑ ተቋማትና አገልግሎቶች ተካተውበት የከተማ ንዑስ ክፍሎችን በማደራጀታቸው በታወቁት አርባን ዲዛይን ወይም አርባን ዲዛይን በሚባለው የኪነ ህንጻና የከተማ ፕላን ሳይንስ አካባቢውን በቅድሚያ ዲዛይን ተደርጓል። የዚህ ንዑስ ከተማ አርባን ዲዛይን ሲዘጋጅ ታዲያ እንዲያው በነሲብ ለአይን እንዲስብ ብቻ ሳይሆን ወደፊት በዚህ ሳይት ለሚኖረው ማህበረሰብ ምቾት እንዲሰጥ ከዋናይቱ ከተማ ጋር በህብር እንዲተሳሰርና ከአካባቢውና ከተፈጥሮ ጋር በመግባባትና በወዳጅነት እንዲዘልቅ በሚገባ ታስቦበትና በዲዛይን መርሆች ላይ ተመስርቶ ነበር። የዲዛይኖቹ መርሆች ዛሬ በሰፋፊ ሳይቶች ላይ አዳዲስ መንደሮችን በመቆርቆር ሰፊ የግንባታ አብዮት ላይ ላለችው ለመዲናችን የሚያስተምሩን እጅግ በርካታ ትምህርቶች አሉ ብለን ስለምናምን እንደሚከተለው አቅርበነዋል። የፕሮጀክቱ መርሆችና የዲዛይን ፍልስፍናዎች። በኢኮኖሚ ደረጃ የቅይጥ አገልግሎት የዲዛይን መርህ መከተል። ይህ ማለት በሁሉም የኢኮኖሚ ደረጃ የሚገኙ የከተማዋ ነዋሪዎች በአንዳንድ ሁኔታዎች በከተማችንም ጭምር እንደሚታየው መኖሪያ ሰፈርን በገቢ ደረጃ ከመከፋፈል ይልቅ ዝቅተኛ፣ ከፍተኛና መካከለኛ የኢኮኖሚ አቅም ወይም ገቢ ያላቸው ነዋሪዎችን አብረው ነገር ግን ምቾታቸው ተጠብቆ የሚኖርበትን አካባቢ መፍጠር። እዚህ ላይ በዲዛይን ወቅት ማህበራዊ ስብጥሩ ሁሉንም የህብረተሰብ ክፍሎች ማካተቱን ማረጋገጥ ተዋህደውና ተደጋግፈው እንዲኖሩም በማስቻል ረገድ ከፍተኛ ማህበራዊ ፋይዳ አለው። በዚሁ ክልል ውስጥ ሙሉ በሙሉ ሊወገድ የማይችለውን የኢኮኖሚ ደረጃ ልዩነቶች በሚያስተናግድ ሁኔታ መገንባትም የዲዛይኑ መርህ ነበር። ወደ ሐይቁ ዳር መኖር የሚችሉት አልሚው ለዚህ ስፍራ የሚጠይቀውን ዋጋ መክፈል የሚችሉ ይሆናሉ። በዚህ ደረጃ መክፈል የማይችሉ የኢኮኖሚ አቅማቸው እንደሚፈቅድላቸው ኮንዶሚኒየም አፓርትመንቶች ይገባሉ ማለት ነው። ያም ሆኖ የሚኖሩት በጋራ መንደር ሲሆን ወደፊት የምናስቃኛቸውን የጋራ አገልግሎቶች በጋራ ይጠቀማሉ። በዕለት ተዕለት ሕይወትም የመገናኘት ዕድላቸው ይሰፋ ይሆናል። በዚህ መንገድ ኢኮኖሚያዊ ስብጥሩን መጠበቅ በኢኮኖሚ ደረጃ ለመሰረተ ልማት ግንባታ ማለትም ለመንገዶች፣ ለኃይልና ለውሃ አቅርቦት የሚወጣውን ወጪ ከፍተኛው፣ መካከለኛውና ዝቅተኛው ማህበረሰብ እንደያቅማቸው በጋራ የሚካፈሉበትን የኢኮኖሚ አማራጭ መፍጠር አስችሏል። በአገራችን በተለይም በኮንዶሚኒየም አፓርትመንቶች ለመሰረተ ልማት ዝርጋታ የሚወጣውን ወጪና የመሬት ዋጋ ሙሉ በሙሉ በመንግስት የሚሸፈን ሲሆን በሌላው ዓለም ለመንገድ፣ ለኃይል አቅርቦት፣ ለውሃና ለሌሎችም የመሰረተ ልማት ግንባታዎች የሚወጡት ወጪዎች ሙሉ በሙሉ የሚሸፍነው ቤቶችን ገዝቶ የሚገባው ተጠቃሚ ነው። ስለሆነም ይህ የገቢ ስብጥር ዝቅተኞቹን በመደገፍ ትልቅ ፋይዳ አለው። የአካባቢው እንቅስቃሴ በቀን የሚቀዘቅዝና በምሽት የሚነቃ ሳይሆን በሁሉም ሰዓት እንቅስቃሴና ሕይወት ያለው አካባቢ እንዲሆን ማድረግ። ይህን ማድረግ የሚቻለውም አካባቢው ሙሉ በሙሉ መኖሪያ ብቻም ሳይሆን ለአካባቢው ማህበረሰብ የሚያስፈልጉ አገልግሎቶችን የሚሰጡ የንግድ እንቅስቃሴዎች እንዲኖሩት በማድረግ ነው። የፕሮጀክቱ ማህበረሰብ ሁሉንም አገልግሎቶች በፕሮጀክቱ ክልል ውስጥ እንዲያገኝ ማስቻል። ፕሮጀክቱ አካባቢውን የሚበክልና የሚያጠፋ ሳይሆን ከሐይቁና በዙሪያው ካለው አረንጓዴ ተፈጥሮ አካባቢ ታላቅ አክብሮት ያለው እንዲሆን በማድረግ ለአረንጓዴ ተክሎችና ለተፈጥሮ ልዩ ትኩረት መስጠት። ሁሉም ነዋሪ እንደየኢኮኖሚ ደረጃው በቂ የመኪና ማቆሚያ እንዲያገኝ ማስቻል። የመኪና ማቆሚያዎች በሰፊው ተንጣለው ውድ የሆነውን መሬት እንዳይሻሙ በማድረግ በምድር ቤቶች ወለሎች በቂ የመኪና ማቆሚያዎች እንዲኖሩ ማድረግ። በአካባቢው ያለውን የተፈጥሮ ገጽታ ሁሉም ነዋሪ እኩል እይታና እርካታ የሚያገኝበትን አማራጭ መጠቀም። በዚህ መሰረት አጫጭሮቹ የግል መኖሪያ ቤቶች በረጃጅሞቹ አፓርትመንቶች በማይሸፈኑበት ሁኔታ የሐይቁን እይታ እንዲያገኙ ለማስቻል ወደ ሐይቁ ፊት የቀረቡ ሲሆን በፕሮጀክቱ ተዳፋትና የኋለኞቹንም እይታ እንዲኖራቸው ይደረጋል። በኮንዶሚኒየም አፓርትመንቶች የሚኖረው ማህበረሰብም እንዲሁ የሐይቁን እይታ የሚያገኝበትን ዕድል በመስጠት በዲዛይኑ የፍትሃዊነትን መርህ መከተል። ሁሉም ነዋሪዎች ከውሃው የሚገኘውን የእይታ እርካታ ያገኙ ዘንድ በአካባቢው ያለውን ሐይቅ በሰው ሰራሽ ጅረት ወደ ሳይቱ በማስገባት ሰው ሰራሽ ትንንሽ ሐይቆችና ኩሬዎችን በመፍጠር ለአካባቢው ልዩ ውበት መስጠት እንዲሁም የፕሮጀክቱን ተክሎች እንዲያለማና እንዲያገለግል ማድረግ። በሳይቱ የሚዘንበውን የዝናብ ውሃ በጠቅላላው አንድም ሳይባክን ከጣሪያ ወደ መሬት በማውረድና በማቆር አካባቢውን ከመሸርሸርና አፈሩንም ከማጠብ ይልቅ ለፕሮጀክቱ አትክልቶች እንዲያገለግል ከሰው ሰራሾቹ ጅረቶችና ወንዞች እንዲገብር በማድረግ ተመልሶና ሳይበከል እንዲሁም ሳይቆሽሽ ወደ ሐይቁ እንዲመለስ ማድረግ። ፕሮጀክቱ በ3 ምዕራፎች እንዲገነባ በምዕራፎች ከፋፍሎ መስራት። እያንዳንዱ ምዕራፍም ራሱን የቻለና ምልኡ እንዲሆን ማድረግ።
በዚህም አካሄድ የመጀመሪያው ግንባታ ተጠናቆ ገቢ ማስገኘት እንዲችል በማድረግ ሁለተኛው ምዕራፍ በዚህ ገቢ እንዲደገፍ ማድረግ፣ ሶስተኛውም እንዲሁ ሁለተኛውን ተከትሎ እንዲመጣ ማስቻል፣ የእጽዋት ሳጥኖችን በህንጻ ግድግዳዎች ላይ አያይዞ በመገንባት ከኮንዶሚኒየም አፓርትመንቶች የሚኖረው ማህበረሰብ በመስኮቶቹ ዳርቻ አረንጓዴ እይታ እንዲኖረው በማስቻል አረንጓዴ ህንጻዎችን መፍጠር፣ ሞላውን ሳይት በግንባታ ከማጥለቅለቅ ይልቅ በቂ ክፍት ቦታዎችንና አረንጓዴ ስፍራዎችን በመተው አካባቢውን አረንጓዴ ውብና ነፋሻ ማድረግ፣ በፕሮጀክቱ ሳይት ወደፊት ለሚኖሩ ህፃናት በቂ የመጫወቻ ስፍራ መስጠት፣ ለአካባቢው ህብረተሰብም የሶምሶማ ሩጫና የእግር መንገድ የሚያደርግባቸው ውብ የሆኑ የውስጥ ለውስጥ የእግር መንገዶችን ማዘጋጀት። በዚህ ሪል ስቴት ማዕከል ውስጥ የሚገነቡ ግንባታዎች የሚለሙበት አግባብ በፕሮጀክቱ በጠቅላላው 4791 የመኖሪያ ቤቶች ሲኖሩ ይህ ቁጥር ልዩና ከፍተኛ ኮንዶሚኒየም አፓርትመንቶች፣ መካከለኛ ኮንዶሚኒየም አፓርትመንቶች፣ ኢኮኖሚ ኮንዶሚኒየም አፓርትመንቶችና ነጠላ ቪላ የመኖሪያ ቤቶችን ጨምሮ ነው። ይህ ፕሮጀክት የሚለማው በአንድ የሪል ስቴት አልሚ ሲሆን እንዲያሉ ፕሮጀክቶች ሙሉ በሙሉ በአንድ አልሚ ሊለማ የሚችልበት እድል አለ። ይሁንና ይህ በሚሆን ጊዜ የፕሮጀክቱ አልሚዎች የመጨረሻ ግብ በቂ ትርፍ ማግኘት ስለሚሆን እንዲህ ያለው አማራጭ በኢኮኖሚ ኮንዶሚኒየም አፓርትመንቶች ለሚኖረው ለዝቅተኛው ማህበረሰብ በቂ እድልን የሚሰጥ አይሆንም። ሁለተኛው አማራጭ በከፊል በመንግስት በከፊል በግል ለሚገነቡ አልሚዎች በከፊል ደግሞ የየራሳቸው መኖሪያ ቤት ለሚገነቡ የግል ቤተሰሪዎች በመስጠት ሶስቱንም ወገኖች አሰባጥሮ ማሰራት ነው። ከዚህ በተጨማሪ የፕሮጀክቱ ንዑስ ክፍሎች በዲዛይኑ መሰረት ለመገንባት ፈቃደኛ ለሆኑ ለተለያዩ ሪል ስቴቶች በመከፋፈል ሊሰጥ ይችላል። የመንግስት የቤት ልማት ፕሮጀክቶች የዝቅተኛውንና የመካከለኛውን ገቢ ደረጃ ላለው ህብረተሰብ የሚገነቡ መኖሪያ ቤቶችን ሊገነባ ይችላል። የመዝናኛ ማዕከሎች፣ የስፖርትና የባህል ማዕከሎች ለግል አልሚዎች ሊሰጡ ይችላሉ። እነዚህ ሁሉ አካሄዶች በየከተማው አስተዳደር ፖሊሲ ላይ የተመሰረቱ ሲሆን ይህ ፕሮጀክት ግን ዛሬ በአገራችን ብቅ ማለት እንደጀመሩት ሪል ስቴት አልሚዎች በአንድ ግዙፍ ሪል ስቴት አልሚ ሊገነባ ታቅዶ የተዘጋጀ ነው። የመኖሪያ ቤቶች አይነት የወለል ስፋት መጠናቸው እስከ 200 ካሬ የሚደርስ ነጠላ ሆነው በራሳቸው የቆሙ የግል መኖሪያ ቪላዎችና ግራውንድ ፕላስ 1 መኖሪያ ቤቶች፣ ዲዩፕሌክስ ወይም ጥንድ መኖሪያ ቤቶች። እነዚህ ጀርባ ለጀርባ የተያያዙ ሆነው እያንዳንዳቸው የወለል ስፋታቸው እስከ 120 ሜትር ካሬ የሚደርሱ ናቸው። ፕሪሚየም ኮንዶሚኒየም አፓርትመንቶች። እነዚህ አፓርትመንቶች ከፍ ያለ ምቾትና ጥራት ያላቸው፣ ዋጋቸውም እንዲሁ ከፍ ያለ፣ የወለል ስፋታቸውም እስከ 225 ሜትር ካሬ የሚደርስ ስፋት ያላቸው አፓርትመንቶች ናቸው። መካከለኛ ኮንዶሚኒየም አፓርትመንቶች። እነዚህ አፓርትመንቶች የወለል ስፋታቸው ከ120 እስከ 180 ሜትር ካሬ የሚደርስ ሆኖ መካከለኛ ገቢ ላለው ህብረተሰብ የተዘጋጁ ናቸው። ኢኮኖሚ ኮንዶሚኒየም አፓርትመንቶች። እነዚህ ደግሞ እያንዳንዳቸው ከ120 እስከ 100 ሜትር ካሬ የሚደርሱ ባለ 3፣ 2 እና 1 መኝታ ቤት አፓርትመንቶች ሲሆኑ ዝቅተኛ ገቢ ላላቸው የማህበረሰቡ ወገኖች የተዘጋጁ ናቸው። አይኮኒክ አፓርትመንቶች። እነዚህ በኪነ ህንጻዊ ገጽታቸው አካባቢው ተለይቶ እንዲታወቅባቸው ተለይተው የሚገነቡ አፓርትመንቶች ናቸው። በዚህ ስብጥርና አደረጃጀት የሀብታምና የደሃ ሰፈር የሚባል በኢኮኖሚ ደረጃ ማህበረሰቡን የሚከፋፈል አሰፋፈርን የማይቀበልና ማህበረሰቡ በሁሉም ደረጃ ተቻችሎና ተቀራርቦ ሲኖር የሚኖረውን የመቀራረብ የመተሳሰብና የመደጋገፍ መርህ ኢላማ ያደረገ ፕላኒንግ ነው። ያም ቢሆን በዚሁ ክልል ውስጥ የሚኖረው ማህበረሰብ እንደየኢኮኖሚ አቅሙ የየራሱ ንዑስ ክልሎች የሚኖሩት ሲሆን የመሬት አጠቃቀሙም እንደየአቅሙ ይሆናል። ለምሳሌ ሚያል እንደምትመለከቱት ወደ ሐይቁ ዳርቻ የሚገነቡት በውድ ዋጋ የሚሸጡ ቪላዎች ሲሆኑ በእይታ ደረጃ ግን በአፓርትመንቶቹ የሚኖሩትም የሐይቁን እይታ በርቀትም ቢሆን እንዲደርሳቸው ተደርጓል። በዚህ ደረጃ ማህበረሰቡ ተቀላቅሎ በሚኖር ጊዜ የዝቅተኛውን ማህበረሰብ ስነልቦናዊ ሞራል ከፍ የሚያደርግ ሲሆን በከፍተኛውና በዝቅተኛው ማህበረሰብ መካከል ያለውን በቅሬታ የመተያየት ስሜት በማለዘብ ማህበራዊ ሰላምን የመፍጠር ፋይዳው በእጅጉ ከፍተኛ መሆኑን የፕላኒንግ ሳይንስ ጥናቶች የሚደግፉት አካሄድ ነው። የተወደዳችሁ የአርኪ ካሜራ ኪነ ህንጻ ታዳሚዎች በዛሬው ኪነ ህንጻ ዝግጅታችን የምናስቃኛችሁ የፕሮጀክቱን አጠቃላይ ገጽታ በተለይም በመኖሪያ ቤቶች አደረጃጀት ላይ ያተኮረ ሲሆን በቀጣዮቹ ዝግጅቶች የፕሮጀክቱን ሌሎች አገልግሎቶችና አጠቃላይ የፕሮጀክቱን ገጽታ እናስቃኛችኋለን። የሀገራችን አልሚዎችና ባለሙያዎች እንዲሁም የመንግስት አካላት እንዲህ ካሉ ፕሮጀክቶች የምንማራቸው አያሌ ቁም ነገሮች መኖራቸውን እያስታወስን ለጊዜው በዚሁ እንሰናበታችኋለን። በቸር ቆዩን።